እኔ ከማየው ኮሜንት ምናምን ነበር የባለፈውን ቪዲዮ ለመቅረጽ የተነሳሳሁት፣ ግን ይሄን ነገር ባቅ መጀመሪያም አልሞክርም ነበር። አሁን እንኳን አሳወቀኝ። ሌላ በጣም ትልቅ ታሪክ ሳይፈጠር እንኳን አሁን አውቄ በጊዜ የሆነ ደብሮኛል ማለት እኔ ፍቅረኛው እያለሁ አዋኒ ጓደኛው ከልጅቱ ጋር ላስታርቅ ምናምን ሲል በጣም ደብሮኝ ነበርና ያን ነገር ግልጽ ለማድረግ ሁለታችን አብረን እንደሆንን ለማሳወቅ ነው ዛሬ ተገኘሁት። እርግጠኛ ሆኜ ወደ እናንተ ማምጣት ስለፈለኩ ነው እና አማንም ያላወቁ በዛ ምክንያት ነው ማለት ነው። እነዚህ ሰዎች በዚህ ጋይስ አንቨርሳሪ ያከብረዋል ማለት ነው። ይሄ ነገር እንዴት አድርዝ ሰላም ውድና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬ በአዲስ ቪዲዮ ተመልሰናል። አንድ ለእናንተ ላሳውቃችሁ የሚገባ ነገር አለ። አማንም እንደናንተ ማለት ነው እሱም የማያውቀው ነገር አለ፣ እናንተ የማታውቁት ነገር አለና እሱን ነገር ለእናንተ ላሳውቅ ነው እዚህ የመጣሁት። ያው ብዙ ጊዜ እያሰብኩ ነበረ፣ ጊዜው ስላልደረሰ እስካሁን ሳልናገር ቆይቻለሁ ማለት ነው። እና ብዙ ጊዜ እየጠበቅኩ ነበር ይሄን ነገር ለእናንተ ለመናገር ማወቅ ስላለባችሁም ግዴታ እናንተ ማወቅ ስላለባችሁ እስካሁን የመጣሁበትን መንገድ ስለምታውቁ ምናምን እና ጥያቄም እየጠየቃችሁኝ ስለሆነ ለእናንተ ማሳወቅ እንዳለብኝ ተሰምቶኛል አሁንና እና እሱ ነገር ለእናንተ ልነግራችሁ ነው የመጣሁት። አማንም በባለፈው እንዳያችሁት ቪዲዮውን እየጠየቀኝ ስለነበረ የሆነ ነገር እየሞከረ ስለነበረ እሱንም እናንተ ጋር እኩል እንትን እንዲያውቅ ፈልጌ ነው የመጣሁት። ዛሬ ታውቅና ዛሬ ነግራችሁና ከነሱ ጋር ከዛ በኋላ የሚሆነውን ነገር እናደርጋለን ማለት ነው። በባለፈው እኔ ለማስታረቅ ነበር እሱ ወደ ቪዲዮ መጥቶ የነበረው እኔ ሊያስታርቅ ነበርና ያው ስላልነገርኩት ነው ስለማያውቅ ነው ያን ቪዲዮ የሰራው። ስለዚህ የተቆጣኝም ሰው ስላለ በዛ ቪዲዮ እንዴት እስካሁን ዝም አልክ ምናምን ስለተባልኩ እሱን ነገር ዛሬ ፊክስ ላደርግ ነው የመጣሁት ማለት ነው። ልናገር ዝግጁ ከሆንሽ ተራ እስኪ እንስማ። እሺ ዛሬ አንድ እንግዳ አለኝ ከዚህ ከካሜራ ውጪ አለች እና ፍቅረኛዬን ላስተዋውቃችሁ ነው ማለት ነው የመጣሁት በእናንተ ፊት። እናንተም ዛሬ ነው የምታውቋት፣ እሱም ዛሬ ነው የሚያውቃት እና ጥያቄዎቹም ከዚህ በኋላ መቆም ስላለባቸው ወደፊት መቀጠል ስላለብን ነው ለዛ ነው እሷን ይዣት የመጣሁት ዛሬ ማለት ነው። እና ስለዚህ እሷን ላስተዋውቃችሁና አማንም ትተዋወቃታለህ ማለት ከአማንም ጋር ከዚህ በፊት ተገናኝተው ስለማያውቁ ላስተዋውቃችሁ እሷን እኔ ማውቀው እንደዚህ እኔ ልናገር። እሺ እሷ ነች ፍቅረኛዬ ማለት ነው። አሁን ጥያቄ ምናምን በባለፈው ቪዲዮም ምናምን የተናገረችኝ የተቆጣችኝ እሷ ነች። እንዴት እንደዚህ አይነት ነገር ይሰራል ምናምን እንዴት እስካሁን ዝም አልክ ምናምን ያለችኝ እሷ ነች። ዛሬ ላስተዋውቃትም የመጣሁት ለዛ ነው። እሱን እንድታቅ ነው ይዣት የመጣሁት። ከማንም ጋር አይተዋወቁም እና ዛሬ ነው የሚተዋወቁት። ቅድሚያ ከእሱ ጋር ተዋወቁ። ዜዷ ጋር ይኸውላችሁ አሁን 1 አመት ከ3 ወር ሆኖናል እና ቅድም እንደነገርኳችሁ ነው እስካሁን የቆየሁበት ምክንያት ጊዜ እየጠበቅኩ ምናምን ስለነበረ ለዛ ነው የቆየሁት። ቪዲዮም መስራት ያልቻልኩት ለዛ ነው እና እርግጠኛ ሆኜ ወደ እናንተ ማምጣት ስለፈለኩ ነው እና አማንም ያላወቁ በዛ ምክንያት ነው ማለት ነው። እና እሷ ራሷን ታስተዋውቃለች። ሰላም የሀፍትሽ ቤተሰቦች እንዴት ናችሁ? ለማታውቁኝ ዘድንግል እባላለሁ። የሀፍትሽ ፍቅረኛ ነኝ። አብዛኞቻችሁ የሚሰጡትን ኮሜንቶች አይቻለሁ እና ዛሬ ያን ነገር ግልጽ ለማድረግ ነው እዚህ የተገኘሁት እና ከዚህ በኋላም የተለያዩ ስራዎችን ወደ እናንተ የምናቀርብ ይሆናል። እና በባለፈው በተሰራው ቪዲዮ ኮሜንት ምናምን እያየሽ ነበር እና ምን ተሰማች የሚለውን ለነሱ ነገራቸው። አማንም ሲጠይቀኝ ስለነበረ ያው እሱ ስለማያውቅሽ ምናምን ነው ስላላስተዋወቋችሁ ነው ሲጠይቅ የነበረውና ምን ነበር የተሰማሽ? ለኔ ነግረሽኛል የተሰማሽ እና ለነሱ ድጋሚ ኮሜንት ምናምን እንደዛ አይነት ነገር እንዳይጽፉ የተሰማሽ ነገር ነገራቸው። ለዚህ አይነት ቪዲዮ እስከ የሆነ ደብሮኛል ማለት እኔ ፍቅረኛው እያለሁ
አዋኒ ጓደኛው ከልጅቱ ጋር ላስታርቅ ምናምን ሲል በጣም ደብሮኝ ነበርና ያን ነገር ግልጽ ለማድረግ ሁለታችን አብረን እንደሆንን ለማሳወቅ ነው ዛሬ የተገኘሁትና ከዚህ በኋላ ሁለታችን ያለነው አዳዲስ ስራዎችን ወደ እናንተ እናቀርባለን። በጣም ከባድ ሀሳብ ለመስጠት ራሱ ይከብዳል። በእርግጥ እኔ ሳላቅ ነው ያው ይሄን ሁሉ ነገር ያደረኩት። ትንሽ አሁንም ግር ብሎኛል። 1 አመት ከ3 ወር በጣም ብዙ ነው። በጣም ብዙ ነው። ግን ያው ይሁን ችግር የለውም። እርግጠኛ ለመሆን ምናምን እየጠበቁ ከእሷም ጋር ተነጋግረናል። እሷም እንደዛ ሀሳቧ እንደዛ ስለነበረ እርግጠኛ ሳንሆን ምናምን 1 አመት ከ3 ወር በጣም አዎ ብዙ ነው። በጣም ብዙ ነው። 1 አመት ከ3 ወር ሚንስ እኮ አንድ ልጅ ተጸንሶ ይወለዳል በ1 አመት ከ3 ወር ነገር ያልፋል። 1 አመት ከ3 ወር በጣም ብዙ ነው። እርግጠኛ ለመሆን አትሊስት 6 ወር ምናምን በቂ ነው። አናውንስ ለማድረግ 6 ወር በቂ ነው ብዬ አስባለሁ እንደኔ እይታ። ያው በእርግጥ እኔ ያው እንደ ጓደኛ ስታውቁ ደግሞ አሁን ይደብራል ትንሽ ቅር ብሎኛል። ግን ይሁን ደስ ብሎኛል በአንድ ሳይድ ደግሞ አይ እንትን ነው አንድ አመት ምናምን የጊዜ ብዛት ሳይሆን ከእሷ ጋር 1 አመት ከ3 ወር አሁን እንደሰማው ማለት ነው 1 አመት ከ3 ወር ሆኗል። ግን አሁን እሱም እንዲያውቅ ምናምን እሷም እርግጠኛ አሁን ቶሎ እንዲወጣባትም እኛ አልፈልግም ነበር። እንደዚህ ኦፊሻል ማድረግ ምናምን አልፈልግም። በደንብ ራሳችን በደንብ መግባባት አለብን ምናምን ብለን ስላሰበ ብቻ ከባድ ነው። ግን ቢሆንም ችግር የለውም። እኔ እንደ ሀሳብ 1 አመት ከ3 ወር ለእናንተ ኦፊሻል ለማድረግ በቂ ነው። ለእኔ ግን በጣም ብዙ ነው። which means አሁን እኔ እንዳለን ቀረቤታ በቀን አንዴ ሳንገናኝ አንወድም ከአፍቴ ጋር። ግን ይሄን ያክል የብቻዬ ውሳኔ ስለነበረ ነው። አሁን ከእሷ ጋር ተነጋግረን የወሰነው ነገር ቀድመን ነው ለአንተ ልንነግርህ የነበረው እና የዚህ ደግሞ የቪዲዮ ሀሳብ ሲመጣ በቃ ቪዲዮ ጋር አንድ ላይ ለምን ቤተሰቦቻችን ጋር አንድ ላይ እንዲሰራ ለምን አናደርግም ምናምን ብለን ቪዲዮ እስከሚሰራ የጠበቅነው በዛ ምክንያት። እኔ 1 አመት ከ3 ወር ብዙ ነው እንዴ? በጣም ብዙ ነው። 1 አመት ከ3 ወር ሚንስ እንዴ አይ ከባድ ነው ጋይስ። እኔ አሁን ማንም ሰው በእኔ ቦታ ቢሆን የሚሰማው ፊሊንግ አለ ያ ነገር። አሁን ግን ቢሆንም ችግር የለውም። አትሊስት አልተከፋውም፣ ደስተኛ ነኝ። ደም እኛ ፈርተን ነበር። አይ የኛ ጥፋት ነው አለመናገራችን ምናምን። የኛ ጥፋት ሳይሆን እሷ ነች እንትን ያለች ፕራይቬት መሆን ስለነበረበት ቅድም እንዳወራ ነው እርግጠኛ እስክንሆን ድረስ ፕራይቬት መሆን ስለነበረበት ምናምን የእሷም ሀሳብ ስለነበረ እና የእሷንም ሀሳብ እኔ ተቀብዬው ስለነበረ ነው እስካሁን ዝም ብለን የቆየው። ለአንተም ሳትነግረው የቆየ ነው ማለት ነው። እኔ እኮ የሶሻል ሚዲያ ያሳምነኛል ብዙ ፕራይቬት ሲሆኑ ምናምን። ከእኔ ፕራይቬት መሆኑ ነው የደበረኝ ጋይስ፣ ከእናንተ አይደለም። ከእኔ ፕራይቬት መሆኑ ደብሮኛል። ግን ያው በሁለተኛ ሰው እንትን እንዳትመጣ እኮ ነው። በሁለተኛ ሰዎች እንዳይመጣ ምናምን እኔ ከማየው ኮመንት ምናምን ነበር የባለፈውን ቪዲዮ ለመቅረጽ የተነሳሳሁት። ግን ይሄን ነገር ባቅ መጀመሪያም አልሞክርም ነበር። ግን ያው አንዴ ሆኗል። አሁን እንኳን አሳወቀኝ። ሌላ በጣም ትልቅ ታሪክ ሳይፈጠር እንኳን አሁን ማወቄ በጊዜ በቂ ነው። ግን አትሊስት ቀድሞ ቢነገረኝ አሪፍ ነበር። ከቪዲዮ በፊት ቢነገረኝ አትሊስት አሪፍ ነበር። ይሁን ግን አይ እንትን ነው አጥፍተናልም ለማለት እንትን አንልም። አጥፍተናልም ለማለት ሳይሆን ለእኔ ጥፋት ነው ጋይስ። ለእናንተ ነው ማለት ጊዜ 1 አመት ከ3 ወር ብዙ ነው ማለት በጣም ኤክስትሪም ነው። አናውንስ ለማድረግ እንዳልኳቸው ነው 3 ወር 6 ወር በቂ ነው እኮ። እኛ የተነጋገርንበት እኮ ነው ከእሷ ጋር ያወራንበት ነገር አለ። ከዛ ጋር በዛ ምክንያት ነው የቆየው እስካሁን ሳንነግርህ ነው። ግን ለአንተ ለማሳወቅ 1 አመት ከ3 ወር ብዙ ነው እንዴ? በጣም ማለት አሁን ስለሌላ ብዙ ነገሮች እናወራለን እና እንደዚህ እኔ አሁን ይሄን አናውንስ ለማድረግ በጣም አሁን እኔ የሆነ ነገር ካደረኩ ሌላ ማማክረው ሰው ስለሌለኝ ወደሱ ጋር ነው የሚሄደው። ግን ላይክ አሁን ይሄ ትልቅ ዲል ሳይሆን የሆነ ስቴፕ ሲሄድ የሆነ ሰው የሆነ ነገር ማወቅ አለበት ጓደኛ እና እንደዛ ብዬ ስለማምን ነው። ይሄን ያህል ያው ትንሽ የከፋኝም ለዛ ነው። አይ ያንተ ብቻ አይደለም በዚህ አሁን የሷ ጓደኞች ምናምን አያውቁም። ለሷም ጓደኞች አሉ የሚያውቁ ከዚህ ቪዲዮ በኋላ ነው። ይሄን ቪዲዮ ከሰራን በኋላ ነው የሷም ጓደኞች የሚያውቁት ነው። ያን ደግሞ ተነጋግረን ያደረግነው
የሆነ ነገሮች እስኪስተካከሉ ድረስ በፕራይቬት መቆየት እንዳለብን ተነጋግረን ምናምን በዛ ነው እስካሁን ላንተም ሳልነግርህ የቆየነውና በባለፈው ያኛውን ቪዲዮ ሰርተን እኔም መከልከል አልፈለኩም ዝም ብዬ እሷን ሳላማክር ላንተ መናገር ስለማልፈልግ ዲስ ማች ፕራይቬት መሆን ይቻላል። እኔ አሁን ግራ ገብቶኛል። ዲስ ማች ፕራይቬት መሆን የሚቻል ከሆነ ይሄ በጣም አሪፍ ታለንት ነው። እኔ አንድ የማልደብቃችሁ ነገር አልችልም። አሁን እንደዚህ አይነት ነገር ቢያጋጥመኝ አልችልም። አመት ከ3 ወር በጣም ብዙ በጣም ልክ በጣም እንዴ በጣም አይ ያው ግን ፕራይቬት መሆን ስለነበረበት ነው። ያው ነገሮች ናቸው አሁንም እንድንወጣ ማለት እንድንናገር የሚያደርገው። እኔ ቪዲዮ ባልሰራ ግን 2 አመትም ፕራይቬት ይሆናል ማለት ነው ጋይስ። 2 አመት ነው አይደል? አንተ ቪዲዮ ባልሰራ አይወጣም ነበር ማለት ነው። በቪዲዮ ሳይሆን እሷ እንትን ያለችው በዛ ቪዲዮን ስታየው በጣም እኮ which means አሁን እኔ ቪዲዮ ባልሰራ እሷ እንውጣ ባትል ለኔ አትነግረኝም፣ እነሱም አያውቁም። ለአንተ ታውቅ ነበር አይደለም? ለአንተ እናሳውቅ ነው የነበረው መጀመሪያ እና ቪዲዮን ስትሰራው ግን እሷ ተበሳጭታ ነበር። አሁን ተረጋግታ ምናምን ነው እንጂ ያኔ በጣም ከኔ ጋር ራሱ በጣም ብለን ነበር ተነጋግረን ነበር። ደግሞ የሚገርመው እኮ ቪዲዮ ላይ ካያችሁ የባለፈው ቪዲዮ ላይ ያያችሁ ተመልሳችሁ ግን እዛ ቪዲዮ ላይ ያልጠየቁት ጥያቄ የለም። ምንድነው ወይ አዲስ ላይፍ ካለ እኛ ማናቀው ቤተሰቦች ማያውቁት ካለ አናውንስ ብታረግ። ማንኛውም ቤተሰብ አሁን ከአማን ጋር እንደምታዩት እናንተ ጋር ነው ኩል የሰማው ተበሳጭቷል። ያበሳጫል ግን ምክንያት አለን። በባለፈውም ያልነገርኩት ቪዲዮውን ሲሰራ እንደዚህ ነው እንደዚህ ስላለ ነው ምናምን አልፈልግም ያልኩት እሱን እንዳይል ነው። እሷም እንዳትናገር ስለፈለኩ ነው። እሷ ጋር ተነጋግረን በቃ የሆነ ጊዜ እንጠብቅና ያን ሲደርስ ለማወቅ ላለበት ሰው እናሳውቃለን ስላለች ቪዲዮ ላይ እንደዚህ ነው ብዬ መናገር አልችልም። እኔ ደግሞ የምናደድበት በጣም ብዙ ምክንያት አለኝ እኮ። አዎ ይገባኛል። ግን አሁን እኔ እንደዚህ ነው ምናምን አሁን ካሜራ ፊት የማይወሩ ብዙ ታሪኮች አሉ እኔ እና እሱ ማለት እንደዚህ የምንደባበቅ ሰዎች አልነበረም። እና ዛት ሳይ አሁን እንደዚህ ደብሮኝ ምናምን ማወራው ለዛ ነው። ግን ደስተኛ ነኝ ማለት እንደዚህ ስላስተዋወቀን አሁን ለእናንተም ስለነገር እኩል መስማቴ ነው የደበረኝ እንጂ እሱ ፍቅረኛ ስለያዘ ወይ ደግሞ የሆነ ነገር እንደዚህ ላይፍ ላይ የሆነ ነገር ሀፕን ስላደረገ ይከፋኛል ማለት አይደለም። በሌላ እንትን እንዳታዩት። ግን መስማት አለመስማቱ ነው እኔ ትንሽ ይቅርታ በቃ አይደል? የኛ ጥፋት ነው። የኛ ጥፋት ነው እኮ ግን ያው ምክንያቱም ስለዚህ እንደዚህ ዝም ብሎ ምናምን የለም። ከሆነ ቅጣት ጋር በሆነ ሚሳኔ ቅጣቱን ሁላ ቀርጽላቸዋለሁ ተቀጥተው ምናምን ካልሆነ እኔ እንደዚህ በቀላል እንደዚህ ቅጣት እንደዚህ እንትን የለም። እሺ ስለዚህ አሁን ከሱ ጋር እንቀጣጣለን በኋላ አይደል? አሁን እናንተ እሷን እንድትዋወቁልኝ ስለፈለኩ ነው እሷን እንጃት የመጣሁት። ግን እስኪ አንድ አመት ተኩል እኮ ማለት ነው። 1 አመት 3 ወር ማለት እኮ እነዚህ ሰዎች በዚህ ጋይስ አንበሳ ያክብረዋል ማለት ነው። ይሄ ነገር እሺ ስለዚህ አሁን እሱ ካንተ ጋር ችግር የለውም ማለት እኔ እቀጣለሁ ለሱ ማለት ነው። አንቺ ግን ከ1 አመት ከ3 ወር አብረን ስንቆይ የነበረውን ጊዜ ምናምን የተወሰነ ንገረኝ። በጣም ደስ የሚል ጊዜ ነበር እና በጣም ነው የምወደው። እንደምታዩት እንደዚህ አይነት ኮሜንት አጻፉ ነው እንትን ነው ብዙ ስሜታዊ እንዳታረጉኝ። እና ከዚህ በላይ በጣም መግለጽ እንኳን አልችልም የነበረን ጊዜ። ከዚህ በኋላ በቃ የምታዩት ይሆናል እያንዳንዱ የምናደርገው ነገር ምናምን ለእናንተ የምናቀርብ ይሆናል። እና ስለተዋወቃችኋት እኔም ተገላግያለሁ፣ ደስ ብሎኛል። ከጥያቄ ብዙ ጥያቄ ስለነበረብኝ ጥያቄን መልሻለሁ ብዬ አስባለሁ። እና ከዚህ በኋላ ምንድነው የምናደርገው? እንመጣለን ማለት ነው አለን። ከዚህ በኋላ ብዙ ቤተሰቦች አሉ እዚህ። ስለዚህ አዳዲስ ቪዲዮዎችን እንሰራለን፣ ብዙ ነገሮችን እናሳያችኋለን። እና በድጋሚ አማንንም ቤተሰቦቻችንን እናንተንም ይቅርታ እንድታደርጉልን እስካሁን ስለቆየ እናንተንም ስላስጨነቅናችሁ በነበረው ቪዲዮም ላይ ኮሜንት ሲጽፉ ስለነበረ እናንተንም ስላስጨነቅኳችሁ ይቅርታ አድርጉልን። እንወዳችኋለን። በቀጣይ ቪዲዮ እንመጣለን። ይመቻችሁ። ቻው።